ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ማሳያችሁ የጎድን ጥብስ እንዴት እንደሚሰራ ነው። በጣም ቀላል ስራ ነው። በመጀመሪያ እዚህ ጋር የበግ ጎድን አዘጋጅቻለሁ። ለሱ የሚያስፈልጉኝ ቅመሞች ጥቁር ቅመምና ሽክሽክ በርበሬ፣ በርቢካን፣ ጨው ናቸው። እዚህ ጋር ደግሞ አንድ ቀይ ሽንኩርት አለኝ። እዚህ ጋር 4 ነጭ ሽንኩርትና አንድ ቃሪያ ያለ ያዘጋጀሁት። እዚህ ጋር ደግሞ አንድ ቲማቲም አለኝ። አሁን ምንድነው የማደርገው? እነዚህም በሙሉ እፈጫቸዋለሁ ማለት ነው። በመጀመሪያ ሽንኩርቱን አደርግና ከዛ በመቀጠል ደግሞ 4 ነጭ ሽንኩርት አለኝ ከቃሪያ ጋር እሱን አደርጋለሁ። በመቀጠል ደግሞ ማደርገው የዘጋጀሁት ቲማቲም አለ። ቲማቲሙን አደርጋለሁ። አሁን ቀጥታ ወደ መፍጨት ነው የሚሄደው። እዚህ ጋር ደግሞ ትንሽዬ ዘይት አድርግና በደንብ አርጌ ፈጨዋለሁ ማለት ነው። እዚህ ጋር ምክንያቱም እዚህ ጋር ቅመሞችንም ከዚህ ጋር ነው አብሬ የማደርገው መፈጫቸው። እነሱን ካደረኩ በኋላ በደንብ አድርጌ ፈጭና ይሄውና የፈጨሁት አሁን ደርሶልኛል። ቀጥታ ማደርገው ወደ ሳህን ነው የምዘረግፈው። ከዘረገፍኩ በኋላ ያዘጋጀሁትን ጎድን በማምጣት ወደ ዘጋጀሁት ወደ ሽንኩርቱ ወደዚህ ከትቼ በደንብ አርጌ ስጋዎቹን እቀላቀላቸዋለሁ ማለት ነው። ግን እናንተ ምን ማድረግ ትችላላችሁ? ማታ አዘጋጅታችሁ በንጋታው መስራት ትችላላችሁ። ወይንም ለ4 ሰዓት ለ5 ሰዓት ያህልም ማስቀመጥ ትችላላችሁ። ለ1 ሰዓት ያህልም ለ15 ደቂቃ ነው። አሁን እዚህ ጋር 15 ደቂቃ ነው ጊዜ ሰዓት ስለሌለኝ 15 ደቂቃ ብቻ ነው ማቆየውኝ። ስጋው እንደዚህ ካደረኩ በኋላ ደርድሬ እንደዚህ አቆየዋለሁ ማለት ነው። ይሄው ከ15 ደቂቃ በኋላ ተመልሼ መጥቻለሁ። ቀጥታ የሚሄደው ወዴት ነው? መጥበሻዬን ጥድና ትንሽ ዘይት አድርጌ እስከሚገል እጠብቃለሁ ማለት ነው። በዘይት ነው የምንጠብሰው። ዘይት አናበዛም። ራሱ ጎድኑ ደግሞ የራሱ የሆነ ቅባት ስላለው ትንሽ ዘይት ነው የምናደርገው። ቢያንስ ወደ 3 ማንኪያ በሾርባ ማንኪያ እንደዛ ነው የምንጠቀመው። እና ልክ እንደዚህ ካደረግን በኋላ በጋለው መጥበሻ ላይ ያዘጋጀነውን ጎድን አድርገን መጥበስ እንጀምራለን ማለት ነው። አሁን ዘይታችን መጋል ሲጀምር ቀጥታ የምናደርገው ጎድናችንን ነው። እንዳያርብን እያገላበጥን እናበስለዋለን ማለት ነው። በዚህ አይነት ይሄው አሁን ጎድኔን አደረኩኝ። እንዳያርብኝ ቀስ እያልኩኝ አበስላለሁ ማለት ነው። ቀላል ስራ ነው። ጓደኞቼ ሼር በማድረግ ተባበሩኝ። ምክንያቱም ሌሎች ሰዎች ደግሞ ቪዲዮን እንዲያዩ እናንተ ሼር ካላደረጋችሁ ሌሎች ማየት ስለማይችሉ አስተያየታችሁን ስጡኝ። በሚቀጥለው ቪዲዮ ደግሞ ሌላ ነገር ይዤ እንድመጣ የእናንተን ድጋፍ ነው የምፈልገው። ሼር አድርጉ፣ ፎሎ አድርጉ፣ ደውሏን እየነካችሁ በዚህ አይነት አዳዲስ ቪዲዮ ማየት ትችላላችሁ። አሁን ስጋችንን በእንደዚህ መልኩ በደንብ አድርገን እንጠብሰዋለን ማለት ነው። ያገላበጥን እንዳያርብን። ምክንያቱም የጎድን ስጋ ቶሎ ስለሚበስል እዛው ቆመን ነው የምናገላብጠው። በደንብ እንደዚህ እናበስለዋለን ማለት ነው። እንዲህ ያበሰልን ከዛ በመቀጠል የምንሄደው እዚህ ጋር መጥበሻዬን አዘጋጅና የከተፍኩት ድንች አለ። ድንቼን መጀመሪያ ዘይት አደርጋለሁኝ። እንዲህ ዘይት ካደረኩ በኋላ ቀጥታ ማደርገው ምንድነው እዚህ ጋር እደረድራለሁ ድንቾቼን። ድንቹን በየተራ አንድ ድንች በክፍተት አደርግና ደግሞ ሽንኩርት፣ ቀይ ሽንኩርት አለኝ እሱን አድርጌ በደንብ አርጌ እደረድረዋለሁ ማለት ነው። በእንደዚህ መልኩ ደግሞ ሽንኩርታችንን እናደርጋለን። እዚህ ጋር ሽንኩርቴን በደንብ ከደረደርኩ በኋላ ድንቼንም በመሀል እያደረኩኝ በሚመች ሁኔታ ላበሳሰል፣ አንዱ በስሎ አንዱ እንዳይቀር በደንብ አርገን አመቻችተን ነው የምንደረድረው ማለት ነው። እንዲህ ከደረደርነው በኋላ ቅድም ያዘጋጀሁት ነጭ ሽንኩርት የፈጨሁት ነበር ለስጋ፣ ከሱ ላይ ያስተረፍኩት አለ። ቀጥታ የምታደርጉት እዚህ ያዘጋጃችሁት ድንች ላይ ነው። ዘይት አናደርግም አሁን ኦሬዲ እሱም ይሄኛውም ዘይት ስላለው ከታች ዘይት ስላደረኩኝ ከላይ ምንም አይነት ዘይት አናደርግም። ይሄንን ቀጥታ ምን እናረጋለን? እንጥደዋለን። ይሄውና የጠበስኩት ጎድን በእንደዚህ መልኩ ደርሶልኛል። አሁን ቀጥታ የሚሄደው ወደ አዘጋጀሁት ድንች ነው። ይሄው አንድ አይነት ከለር ይዞን የደረሰው። አበሳሰሉም አንድ አይነት አበሳሰል ነው። ይሄው አሁን ድንቼን ጥጄዋለሁ እስከሚበስልልኝ ድረስ። ብዙ አላገላብጠውም። እሳቱን ቀነስ አድርጌ ቀስ ብሎ እንዲበስል ነው ማደርገው። ተከድኑታላችሁ ምክንያቱም እንፋለት ስለሚፈልግ። ልክ ይሄው አሁን ደግሞ ተመልሼ መጥቼ አይቼዋለሁ።
እየበሰለልኝ ነው። አሁን ቀጥታ ማየት ነው በስሏል አልበሰለም በሚል ነው ማየው። አሁንም ደግሞ ቢያንስ ለ5 ደቂቃ ያህል ተወዋለሁ በእንፋሎት እንዲበስልልኝ። ያው አሁን ተመልሼ መጥቻለሁ። ይሄው እየበሰለልኝ ነው። በጥሩ ሁኔታ እየበሰለ ነው። ግን ትንሽ ደቂቃ ደግሞ ተውታላችሁ ድንቹ መብሰል ስላለበት በደንብ። ያው አሁን መብሰል ጀምሯል። ይሄ የቅመሙ እኛ ቅድም የሰራነው ቅመም ለስጋ የሰራነው ቅመም ማለት ነው። ከዛ ጎድናችንን በዚህ በሰራነው ድንች ላይ እንደረድረዋለን። ይሄው እንዲህ ከደረደርኩት በኋላ የምናደርገው ምንድነው ትንሽ እንከድነዋለን። ትንሽ እንከድነውና በእንደዚህ መልኩ ከድንቹ ጋር ከጎድኑ ጋር በደንብ በስሎልኛል። አሁን በመሃልም አደርገው እዚህ ጋር የከተፍኩት ቃሪያ አለ። ቃሪያዬን አደርጋለሁ ማለት ነው። ቃሪያ እንደ ፍላጎታችሁ ነው። ከዚህም ደግሞ ደቀቅ ከዛ መጨረሻ ላይ የማደርገው ትንሽዬ ጨው ከላይ ተነሰንሱበታላችሁ ማለት ነው ስጋው ላይ። በእንደዚህ መልኩ ስራችንን ጨርሰናል። ይሄ ነው ዛሬ የሰራሁላችሁ የጎድን ጥብስ በድንች። ሰርታችሁ ሞክሩት፣ ሼር አድርጉ፣ ፎሎ አድርጉ፣ ለጓደኞቻችሁ ለዘመዶቻችሁ ላኩላችሁ። በሚቀጥለው በሌላ ቪዲዮ ደግሞ አያችኋለሁ። ሰርታችሁ ሞክራችሁ አስተያየት ስጡኝ። ቀላል ስራ ነው፣ በጣም ቀላል ስራ ነውና በዚህ አይነት የዛሬው የጎድን ጥብሴን ስራ አስተያየቱን ከናንተ ጠብቃለሁኝ። በእንደዚህ አይነት መልኩ ጨርሻለሁ። ከለሩ ራሱ በጣም ነው ደስ የሚለው። ሽታው ደግሞ ምን ብዬ ልንገራችሁ፣ በጣም ነው የሚጣፍጠው። በጣም ቆንጆ ምግብ ነው። በእውነት ስሩና ሞክሩት። በሚቀጥለው በሌላ ቪዲዮ እንገናኛለን። ጊዜ አልፈጀብኝም፣ ብዙ ሰዓትም የሚፈጅ ስራ አይደለም። ዋናው እዚህ ጋር የምትጠቀሙት የጁሱን ነው በደንብ የምታዘጋጁት። ይህንን ሽንኩርቱን ነጭ ሽንኩርቱ እሱ በደንብ ከተዘጋጀ የስጋው ሽታ የስጋው ጣዕም በቆንጆ ሁኔታ ነው የሚወጣው። በሚቀጥለው እንግዲህ እንገናኛለን።